ሰላም አድማጮቻችን እንግዲህ ዞሮ አርሰናል ነው የሚወራውና አርሰናል እንግዲህ ዛሬ ዘንላችሁ በጣም ተከታተሉ። በነገራችን ላይ አርሰናል ዘንድሮ 3 ዋንጫ ጥርግርግ አድርጎ ለመብላት ነው እየጣረ ያለው። ወደ ዋና ጉዳይ እንሂድና ዛሬ አርሴ እንግዲህ የቻምፒዮንስ ሊግ ጨዋታ አለው። ስለሱ እሱን በተመለከተ ትንሽዬ ነገር ብለናችሁ ለማለፍ ነው ወደዚህ የመጣ ነው። እንግዲህ ዛሬ ጨዋታን በተመለከተ የአውሮፓ ቻምፒዮንስ ሊግ ተጠባቂ ፊልማ አለው ማለት ነው። አርሰናል ዛሬ በጀርመን ምድር ትልቅ ፈተና እንደሚጠብቀው ሁላችንም የምናውቀው ነው። መድፈኞቹ በ16ቱ የጥሎ ማለፍ ዙር የመጀመሪያ ጨዋታ ላይ ባየር ሊቨርኩሰን ነው የሚፋለሙት። እንግዲህ በባየሬና ሜዳ ነው ጨዋታው የሚካሄደው። በዛሬው ዕለት 2 ሰዓት ከ45 በኢትዮጵያ ሰዓት አቆጣጠር ከባየር ሊቨርኩሰን ጋር የሚፋለሙት እንግዲህ ዛሬ ሆኗል ማለት ነው። የቻምፒዮንስ ሊግ ጨዋታው በመድፈኞቹ ድል ይዘው ይመለሱ ይሆን ወይስ ሊቨርኩሰን በሜዳው ይቀነዋል ወይስ ይበልጥ ይጫወታል የሚሉትን አብረን ከጨዋታው የምናየው ይሆናል። ግን ከዛ በፊት ግን አጭር ታሪክ ስለ ሁለቱ ክለቦች ልንነግራችሁ እንወዳለን ማለት ነው። የአርሰናል እና የባየር ሊቨርኩሰን አጭር የኋላ ታሪክን ስንመለከት በቻምፒዮንስ ሊግ ያላቸው ፍልሚያ አርሰናል እና የጀርመኑ ባየር ሊቨርኩሰን በአውሮፓ ቻምፒዮንስ ሊግ መድረክ ያላቸው ታሪክ ጥቂት ቢሆንም የሚረሳ ግን አይደለም ማለት ነው። በታሪካቸው በአውሮፓ መድረክ በአጠቃላይ 4 ጊዜ ተገናኝተዋል እኒህ ሁለት ክለቦች ማለት ነው። የጨዋታዎቹ አጠቃላይ ውጤት ግን ስንመለከት አርሰናል 2 ጊዜ ባየር ሊቨርኩሰንን አሸንፏል። ባየር ሊቨርኩሰን ደግሞ 1 ጊዜ አርሰናልን ድል አድርጓል ማለት ነው። 1 ጊዜ አቻ የወጡበት ሁኔታ አለ ማለት ነው። እንግዲህ የማይረሳው ግን የ2002 ውስታ ስንነግራችሁ በሁለቱ ክለቦች ታሪክ ውስጥ የ2001-2002 የውድድር ዘመን እጅግ አስገራሚው ነበር ማለት ነው። በወቅቱ በነበረው የሁለተኛ ዙር የምድብ ጨዋታ ሁለቱም ቡድኖች የየራሳቸውን የቤት ጨዋታ የራሳቸውን የቢት ጨዋታ በተመሳሳይ ውጤት አሸንፈው ነበር ማለት ነው። ባየር ሊቨርኩሰን በሜዳው አርሰናልን 4-1 በሆነ ሰፊ ውጤት አሸንፎ እንደነበር የሚዘነጋ አይደለም። እንግዲህ በአጻፈው ደግሞ አርሰናል በራሱ ሜዳ ሃይበሪ መድፈኞቹ የአጻፈውን መልስ በመመለስ ሊቨርኩሰንን በተመሳሳይ 4-1 ደቁሰውታል ማለት ነው። ይህ የቆየ ታሪክ ቁርሾና አሁን ላይ ሁለቱም ቡድኖች ባላቸው ጠንካራ ብቃት የዛሬውን ጨዋታ እጅግ ተጠባቂና አስደሳች ያደርገዋል ማለት ነው። ይሄኛው ታሪካቸው እንግዲህ ጨዋታውን ተከትሎ ዲክላን ራይስ የሰጠው አስተያየት አለ። ዲክላን ራይስ እንግዲህ በአስተያየቱ አምና እንደሚታወሰው የተጫዋች ጉዳት እኛን ገሎናል ማለት ይቻላል። ብዙ ቡድኖች በዚህ ችግር እንደሚፈተኑ አውቃለሁ። ስለዚህ ማማረር አልችልም። ነገር ግን አምና ብዙ ቁልፍ ተጫዋቾችን በጉዳት አተናል። በዘንድሮ ዓመት አስደናቂ ስብስብ ነው ያለን። ተጫዋቾች በተለያየ ቦታ መጫወት ይችላሉ። አብዛኛው ተጫዋቾች 20 ዓመት አካባቢ ናቸው። ከ30 ዓመት በላይ ተጫዋች አይታይም። አሁን ላይ የመጨረሻው ፓርት ላይ ደርሰናል ሲል ነው እንግዲህ አስተያየቱን የተናገረው። ሌላኛው እንግዲህ የዘንድሮውን የውድድር ዓመት አርሰናል እንዴት እንዳሳለፈ እንንገራችሁ። 46 ጨዋታ 35 ድል 8 አቻና 3 ብቻ ሽንፈት ያስተናገደበት ዓመት ነው። ከዚህ በመነሳት የዛሬውን ጨዋታ መገመት ብዙ አይከብድም፣ አዳጋችም አይደለም። ነገር ግን እኚህ ሳምንታት ለአርሰናል ፈታኝ ጊዜያት መሆናቸው ለተጫዋቾችም ለደጋፊዎችም መተማመን የሚያሳጡ ናቸው እየተባለ ነው እንግዲህ በተንታኞች እየተነገረ ያለው። ሪሊም ስናወራ አርሰናል ወደ መጨረሻው ሳምንታት የመረበሽ ስሜት ውስጥ እንደሚገባ አንደርስታንድ የምናደርግበት ሁኔታ ብዙ ማሳያዎች አሉ ማለት ነው። ሌላኛው እንግዲህ የሊቨርኩሰን አሰልጣኝ ካስፐር ዩልማንድ የተናገሩትን አስተያየት እናካፍላችሁ። አርሰናል ምናልባት አሁን ላይ በአውሮፓ ምርጡ ቡድን ሳይሆን አይቀርም። ይህ ለኛ እጅግ ትልቅ ፈታኝ ጨዋታ ይሆናል።
ነገር ግን ይህን እድል ልንጠቀምበት ይገባል ነው ያሉት። ይህንን ከባድ ፈተና ከደጋፊዎቻችን ጋር ሆነን ምርጡ ብቃታችንን ለማሳየት እንሞክራለን። በዚህ ከባድ ፈተና ለመደሰት ዝግጁ ነን ብለዋል ማለት ነው። ሚኬል አርቴታም እንግዲህ በፕሪሚየር ሊጉ 8 ጨዋታዎች ብቻ የቀሩት ሲሆን ከነዚህ ውስጥ 6ቱን ማሸነፍ ከቻልን የሊጉ አሸናፊ እንሆናለን ነው ያሉት። እንግዲህ ቀሪ ጨዋታዎችን ስንመለከት እንግዲህ የአርሰናልን በተለይ ፕሪሚየር ሊግ ዋንጫን ለማንሳት ዳዴ እያለ ይገኛል ማለት ነው። አርሰናል ከኤቨርተን አለው መጋቢት 6። አርሰናል ከበርንማውዝ ሚያዝያ 3 አለው ማለት ነው። እንግዲህ ከሲቲ ጋር ሚያዝያ 11 ይጫወታል። ከኒውካስትል ጋር ሚያዝያ 17 እንዲሁ ይጫወታል። ከፍልሃም ጋር ሚያዝያ 24 ይጫወታል ማለት ነው። ከዌስትሃም ጋር ግንቦት 1 እንግዲህ ከበርንሊ ጋር ደግሞ ግንቦት 9 በመጨረሻም ከፓላስ ጋር የሚጫወት ይሆናል ማለት ነው ግንቦት 16። ከነዚህ ውጭ እንግዲህ ከ8ቱ ጨዋታዎች ውስጥ 6ቱን ካሸነፈ 100% ዋንጫዋን የመጨበጥ ብቃቱን የሚያሳየን ታይም ላይ ይደርሳል ማለት ነው። ኤኒዌይስ መልካም እድል ለአርሴ ደጋፊዎች። አርሴ ተፍተፍ እያለ ነው፣ ዘንድሮ የማይቀረው ጉዳይ ነው እያሉ ተጫዋቾችም ደጋፊዎችም በሞራል ከፍ እያደረጉት ይገኛል ማለት ነው። ባይ ባይ።